ዕውቀታችን እንዳይወሰድብን እንዳይሰለብ ገንዘባችን ጤንነታችን እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ አንደኛ ከዕውቀት ጋር ከሆነ መልካው ዑራኤል ወይም ድርሳነ ዑራኤል መጸለይ ነው የዕውቀት መልአክ ስለሆነ የዕውቀት መልአክ ነው ስንል ዝም ብሎ አይደለም ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው ቅዳሴ ጸበል ሊጠጡ ማድረግ ከዕውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉ የዑራኤልን ጸበል እየጠጡ እያቸው ላይ ያርጉ የተጠመቁ በመልካም መልኩ መኖር ዕውቀትን ያሳድጋልም ያጸናልም አይወሰድብንም አይሰለብብንም የመርሳት ችግርን ሁሉ ያስወግዳል በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ለናገር እንፈልገው የአይምሮ ዝግመት ችግር ያለባቸው የሚጥል በሽታ ያለባቸው ሰዎች ሄዶ ቢጠመቁ መልካም ነው ብዙ ሰው ሲድን አይቻለሁ ይሄን እንደ ምስክርነት ለምሰጠው በጣም ብዙ ሰው እንደ አንድ መረጃም ጨምር ነው እሺ ሌላው